ሲል አገሩ አንተ ትራመዳለህ። እንደ ወንድም እንደ ቤተክርስቲያን መሪ ዛሬ በእውነት ልመክራችሁ እፈልጋለሁ። ሰው የሚታወቀው የት ነው? እዚህ ውስጥ እኮ ነው። እዚህ ጋር ነው የምትታወቀው። በገመድ ላይ እንደሚሄድ ሰው ተጨንቆ ለሚኖር ሰው እኮ ይሄው አንተ የሚገባህን እያረክ ቀጥል። ተውለት እጁ ላይ ፊት ለፊት ሊገጥም ቆሞ አትበጠበጥ። ይኸውላችሁ የታዘዘ ሰላም አለ። ትራንስፖርቴሽኑ ምስጋና ነው። ተመስገን ብለሸኘው። ኢየሱስ ያስተዋወቀው አዲስ ሰላም ጳውሎስ የሚላቸው እሱ ነው። ስለዚህ የመጀመሪያ ጸልዩ። ወይ ዝም ብለው ወደ ነፋሱ የምታወራ እኮ ነው ይመስል። ጸሎት እስክትነካካ ነው። ከእግዚአብሔር ጋር ተገናኝተህ ስታወራ አስበው። እኔና እግዚአብሔር ህብረት ስናደርግን ማንም ሊያየኝ ይችላል። ሰማይና ምድር እስኪጠቀልል እኮ ነው ነግሮን ይሄዳል። ጎን ላለው ሰው ጠቃም በረከት መሆን የምትችለው ጊዜ የለኝም። ለምንድን ነው ጊዜ ያላችሁ ለመንፈሳዊ ነገር ጊዜ ከሌላችሁ? ልጠይቃችሁ እስቲ። አትጨነቁም አይደለም ያልኩት፣ አትጨነቁ ነው ያልኩት። እንዳትጨነቁ እንዳፈሩ በማንኛውም ነገር አትጨነቁ ማለት ምን ማለት ነው? አሁን መፍትሄው ይሄ ነው። እኔ የምኖርበትን ሰላም እንኩ። በማንኛውም ነገር አትጨነቁ ማለት ምን ማለት ነው? በማንኛውም ነገር አትጨነቁ ማለት ነው። ማብራራት ይጠይቃል። እኔ አትጨነቁ ምን ማለት ነው? አትጨነቁ እኮ ማለት ነው። አሁን ለኛማ በገመድ ላይ እንደሚሄድ ሰው ተጨንቆ ለሚኖር ሰው እኮ ይሄው ውደቁ እግዚአብሔር ላይ። በምን? በጸሎት ጠዋት ስትወጣው ስጠው፣ ተውለት። አንተ የሚገባህን እያረክ ቀጥል። ተውለት እጁ ላይ እንዴት አድርጎ እንደሚሰራው ያሳያል። የኋላ ኋላ እንዴት አድርጎ እንደሚሰራው ጸልዩ፣ አጥብቃችሁ ጸልዩ። ስትጸልዩ ነው ቁጥር 7 ያለው። ቁጥር 6 ላይ የሚጸልይ ሰው ቁጥር 7 አለው፣ ምንም ጥርጥር የለው። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ቁጥር 6 ላይ ጸሎት፣ ልመና፣ ምልጃና ምስጋና ያለው ሰው፣ ይህንን በእግዚአብሔር ፊት የሚያቀርብ ሰው ቁጥር 7 በሕይወቱ ላይ ይከናወናል። ማስተዋሉን የሚያልፍ አንደርስታንዲንጉን የሚያልፍ መረዳቱን የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ይጠብቀዋል። ጋርድ የሚያደርግ የእግዚአብሔር ሰላም በእግዚአብሔር ፊት ስታቀርበው አትበጠበጥም። የሚገባ ነገር አይበጠብጥህም። የእግዚአብሔር ሰላም ውስጥ አለ። እስቲ አሜን በሏ። ሰው የሚታወቀው የት ነው? እዚህ ውስጥ እኮ ነው። እዚህ ጋር ነው የምትታወቀው። ይሄ እኮ ነው የሚበጠበጠው። ቅላት እኮ ነው የሚበጠበጠው። የእግዚአብሔር ሰላም ይሄንን ነው የሚያልፈው። አይ ይሄ ሰላም ከሆነ ይሄ ችግር የለውም። ይሄ ጌጥ ነው። ይሄ ነው ዋናው። ይሄ ከተበጠበጠስ እነዚህ ናቸው የእግዚአብሔር ሰላም ሐሳብህን። እስቲ አሜን በሏ። ምንም ጥርጥር የለውም። የምትጨነቁ ብል አሁን መፍትሄው ይሄ ነው። በእግዚአብሔር ፊት ማቅረብ